በስራ እድል ቁጠባ አፍሪካ የሚነጥፈው አፍሮ ሀብ ፕሪሚየር አቪዬሽን ብራንድ አምባሳደር አድርጎ ለአዶናይ መሾሙ ተረጋግጧል። ይህ አቪዬሽን ደግሞ ከሆነ ፖለቲካዊ አስተያየት ነፃ ሆኖ ከሚያራምደው የምንም አይነት ፖለቲካ ነፃ ሆኖ ለሰዎች ቁጠባቸው ትልቅ እንዲያደርጉና በሰላም በፍቅር እንዲኖሩ ከሚያደርጉ መሃል አንዱ ሲሆን ለአዶናይ የመረጠበት ምክንያቱም አዶናይ ከሆነ ይሁን ነፃ ሆኖ ከሱስም ነፃ ነው፣ ራሱም ነፃ ነው። ወጣቶችን ወደ ስራ እድል በማስገባት ብሎም ደግሞ ራሱን ከተለያዩ የሱስን ነገሮች ነፃ ሆኖ ትልቅ ወጣት ሆኖ ለሌሎችም አርአያ መሆን ይችላል። ለዚህ ትልቅ አቪዬሽን ደግሞ ትልቅ አስተዋጽኦ ሊያደርግ ይችላል፣ ሊያግዝም ይችላል ተብሎ በዛሬ ቀን ደግሞ የዚህ አቪዬሽን ትልቁ አምባሳደር አድርጎ ሾሞታል ማለት ነው። በዚህ ትልቅ መርሃ ግብር አዶናይ እንደተገኘው ከሆነ ደግሞ አዶናይ በዚህ መልእክቱ ሲያስተላልፍ እኔ ለሰው ብዬ ጥሩ ሰው አልሆንኩም፣ ሆኖም ግን በዚህ ምድር እስካለው ጥሩ ሆኜ መገኘት ስላለብኝ ለሌሎችም አርአያ መሆን አለብኝ። በተለይ ወደ ቲክቶክ ዓለም ከገባው ብዙ ኃላፊነቶችን እየተሰማኝ ነው። በኔ አካሄድና በኔ ጥሩ ያልሆኑ አስተሳሰቦችና ተግባሮች ብዙ ሰው እንዳይሳሳት እየፈራው ነው ብሏል። ከዚህ ቀጥሎ ደግሞ በተለይ አሁን የዚህ አቪዬሽን አምባሳደር ከሆነ በኋላ ብዙ ስራዎች እንደሚጠብቁት በዚህ አቪዬሽን ትላልቅ መሪዎች ደግሞ በአዶናይ ትልቅ እምነት እንዳላቸው በምድር ያሉ ማለት ወጣቶች ስራ የሌላቸው ከሀገር ወጥተው በሌላ ሀገር የሚሰቃዩ ወጣቶችም ሆነ ስራ እድል ለመፍጠር ሆኖም ከዚህ ከሱስ ነፃ ሆኖ ትልቅ ለሀገር ጥሩ ሆኖ የሚመራትን ጥሩ ሆኖ ዜጋ የሚሰራባት የሚወጣባት እንዲወጣ ከተፈለገ ልክ እንደ አዶናይ የሆነ ወጣት ከዚህ ሀገር መውጣት አለበት ብሎ በትልቅ ኃላፊነት ሾመውታል። በዚህ መርሃ ግብር በተለይ ለአዶናይ የተዘጋጀለት መርሃ ግብር ደግሞ ከሁሉም በላይ ጉዳስ ብሏል። በዚህ የምግብ ስነ ስርዓቱና የመጠጥ ስነ ስርዓቱ ደግሞ ለአዶናይ የተደረገለት አቀባበል ደግሞ ከአርቲስቶቹ ጀምሮ ከደራሲያን ከሁሉም ተገኝቷል። ከነዚህ መካከል ደግሞ አንዱ ሰራዊት ፍቅሬ ሲኖር ሰራዊት ፍቅሬ ለአዶናይ የገለጸው አገላለጽ ደግሞ ብዙዎችን አስደስቷል። እሱ እንዳለው ይህ ወጣት ተአምራዊ ነው፣ ተአምራዊ ሳይሆን ደግሞ ህልመኛ ነው። ህልመኛ ብቻ ሳይሆን ደግሞ ለህልሙ የሚኖር ትልቅ የኢትዮጵያ ወጣት ነው። ስለዚህ የአቪዬሽን ለአምባሳደርነት ሲሾመው ደግሞ ትክክለኛ ሰው እንደመረጠና ይህ ደግሞ ወደ አላማውና ወደ ግቡ እንደሚያደርሰው ምንም ጥርጥር የለኝም። አዶናይ አሁንም ወደ ፊልም ዓለም እንደተቀላቀለ አይቻለሁ። በፊልሙም ከሆነ ጥሩ ነገር ያደርጋል፣ ጥሩ አስተዋጽኦ እንደሚሰራ እምነት አለኝ ብሏል። ሰራዊት ፍቅሬ አክሎም ለአዶናይ ሲያገኘው ማለት ነው አንተ እንደ አንድ ኢትዮጵያዊ ሳትሆን ለብዙ ወጣቶች ህልም የምታስፋፋ ብዙ ወጣት ነህ ብዬ እሾምሃለሁ። ስለዚህ በዚህ አቪዬሽን ላይ ስትሾም ደግሞ የተሰጠን ኃላፊነት በማስታወስ ከመሬት ላይ ያሉ ብዙ የማያላቸው ወጣቶች በተለያዩ ሱሶች ወድቀው ላሉ ደግሞ አንተ ለነሱ መንገድ ሆነ መንገድ እንድታሳያቸው ነው የትልቅ አቪዬሽን ላንተ ዛሬ አምባሳደር አድርጎ እየሾመው ብሏል ሰራዊት ፍቅሬ። ሰራዊት ፍቅሬ በፕሮግራሙ ከመጀመሪያው እስከ መጨረሻው ተገኝቶ ለአዶናይ ሲያስተላልፍለት አዶናይ በበኩሉ እኔ ለዚህ ትልቅ አምባሳደርነት ስለሾማችሁኝ ከልቤን አመሰግናለሁ። ሆኖም አላሳፍራችሁም። በሚሄድበትና በምኖርበት ሁሉ ይህ ዓላማዬ ስለሆነ እኖረዋለሁ። ከዚህ በፊትም እናንተ አቪዬሽኖች ሳታገኙኝ ይህን ሳደርግ ነበር። አምናችሁኝ ስለሰጣችሁኝ ስራዬን ስላያችሁኝ ደግሞ በጣም አመሰግናለሁ። ለዚህ ጥሩ ስራ ደግሞ ምንም ክፍያ አያስፈልገኝም። ምክንያቱ ይህ ኃላፊነቴ እስከሆነ እምረዳው ደግሞ ለወንድሞቼ ለእህቶቼ ስለሆነ ይህ አጠናክሬበት እቀጥላለሁ። ነገር ግን እንደናንተ ያለ ትልቅ አቪዬሽን ከኋላይና ከጎኔ ከፊት ላይ ሲቆም ግን የበለጠ ትልቅ ስራዎችን እንድሰራ ያግዘኛል። ስለዚህ በትልቁ ነገር ለዛሬ ለሾማችሁኝ ለዚህ ለአቪዬሽኑ ትልቅ አምባሳደር አድርጋችሁ ስትሾሙኝ ደግሞ የተሰማኝ ትልቅ ደስታ ልነግራችሁ አልችልም። ምክንያቱ ለካኔ የሚያግዘኝ ሰው እንዳለ የሚረዳኝ ሰው እንዳለ ትልቅ ደረጃም እንደምደርስ ይሄ አቪዬሽን ለኔ አርአያ ሆኖ አግኝቼዋለሁና በጣም ከልቤን አመሰግናለሁ ብሏል። በዚህ ደግሞ የአምባሳደርነት ሲሰጥ በተለይም በአፍሪካ ምስራቅ አፍሪካ ላሉ ወጣቶችን የስራ እድል እንደመፍጠር ሆኖ ከዚህ ባሻገር ደግሞ ወጣቶችን ወደ ትልቅ ነገር መጥተው ወደ ትልቅ ነገር እንዲደርሱ የራሳቸውን አሻራ እንዲያኖሩ ልክ እንደ አዶናይ ለሀገርም ለህዝብም እንዲሆኑ እንዲተርፉ ስለሚያግዝ ነው። ስለዚህ የአቪዬሽን ወጣቶችን በማሰማራትና ወደ ትልቅ ህልም ለማድረስ የሚሰራ ሲሆን ከነዚህ የመረጠው ደግሞ አዶናይ ነው። አዶናይም በሚታወቀው ከሆነ ባሁን የአምባሳደርነት ሲሰጠው ማለት ነው በትልቅ ኃላፊነትና በትልቅ እምነት እንደሆነ የአቪዬሽን ደግሞ ከአፍሪካ አሉ ከሚባሉ አቪዬሽኖች መካከል አንዱ እንደሆነ ተነግሮለታል። ስለዚህ
በዚህ ደግሞ በተለይ የአዶናይ ወዳጆች የአዶናይ የቲክቶክ ተከታዮቹ ቤተሰቦቹ በተቀላላ ይህ ነገር የአምባሳደርነት ሹመት ሲሰጠው ደግሞ የተሰማቸው ደስታ እየገለጹ ነው። በተለይ በተለያዩ ማህበራዊ ሚዲያዎች የሚዘዋወር እንደ ሰበር ዜና ሆኖ ይህ አዶናይ በትልቅ ደረጃ ሞሸሙ። ምክንያቱ ይህ የአቪዬሽንነት አምባሳደር ሲሾም ትልቅ ነገር ነው። ከዚህ በላይ ትልቅ ነገር ሊሰራ ይችላል። ይህ ደግሞ የመጀመሪያው ነው። ስለዚህ በመጀመሪያው ለዚህ ስለታጨና ለዚህ አምባሳደርነት ስለበቃ ደግሞ በጣም እየተደሰቱ ይገኛሉ። አሁን አዶናይ ከቀን ወደ ቀን ስራዎቹ ያሻሻለ ብቻ ሳይሆን ወደ ትልቅነት በጣም እየገሰገሰ ነው። ባለፈው እንደተመለከትነው በመንገድ ላይ ልጁን ይዞ ቆሞ የሚለምን ወጣት አገኘና ከልጁ ጋር ለዚህ ደግሞ የሚፈልገውን ነገር እንደሚያደርግለትም ትናንት ጥሩ ስራ ሰርቷል። በዚህ ምክንያት ደግሞ አሁንም አዶናይ ካለው ለሰው ስጡኝና ላግዝ ሳይሆን ከተሰጠውና ራሱን ጥሮ ግሮ ካገኘው 50 ሺውን 30 ሺውን ለተቸገሩ የሚሰጥ እንጂ ስጡኝ አምጡኝ አግዙኝና 30 ሺህ ስጡኝ ከዛኔ ደግሞ ለተቸገሩ እሰጣለሁ የሚል አስተሳሰብና ሐሳብ እንደሌለው ደግሞ ተናግሯል። ስለዚህ ትናንት በሰራው ጥሩ ተግባር ደግሞ አንደኛው በእግዚአብሔር ጥሩ ስራ እየሰራ ነው፣ በሃይማኖትም ጥሩ ስራ እየሰራ ነው። ሆኖም ይህ ወጣት ደግሞ እንደሱ ያሉ አንድ አዶናይ ሳይሆን በኢትዮጵያ ብዙ አዶናዮችም መኖር እንዲችሉ ወይም እንዲፈጠሩ ይህ አቪዬሽን ከአዶናይ ጋር አብሮ እንደሚሰራ በተፈለገው ደረጃም እንደሚያግዘው አረጋግጦለታል ማለት ነው። ስለዚህ የአዶናይ ከቀን ወደ ቀን እድጎትና የአዶናይ ግስጋሴው እንዴት እያያችሁት ነው? ምክንያቱ አዶናይ ከምናስበው በላይ በጣም ሄዷል። አሁን እኛ ከሃዩቲ የሚወዳደርበት መንገድ ቀርቶ አሁን ወደ ሌላ ተስፋፍቷል አዶናይ። ስለሱም ግድ አልሰጠውም። ስለዚህ አዶናይ በዛሬ ሹመቱ ደግሞ ብዙ ኢትዮጵያውያን ደግሞ አስደስተዋል። መቼም ወደዚህ አምባሳደርነት ሲሾም ደግሞ ደስ የማይለው የለም። ሁሉም እንኳን ለዚህ ያደረሰ እንኳን ደስ አለህ ብለውታል፣ አምነውታልም። ለስራው ቅድሚያ የሚሰጥ አዶናይ አሁንም ወደዚህ ሲጠራ ማለት ነው በደስታ ተቀብሎለታል። ምክንያቱ ምንም እንደዚህ ስርዓትም ሆነ ብዙ የሚያካብድ ልጅ አይደለም። ምክንያቱ አንዳንዶቹ ለዚህ አምባሳደርነት ሲመረጡ ወይም ደግሞ ለሆነ ትልቅ ብራንድነት ሲመረጡ የሚያቀርባቸው ትላልቅ መደራደሪያዎች አሉ። አዶናይ ግን መጀመሪያ ሲደውልለት ይህ በጎ ተግባር ስለሆነ ግዴታዬ ነው፣ ስለዚህ ሳትጦርኝም ራሴ እመጣለሁ፣ ምክንያቱ በታች ላሉ ወንድሞች ለማገዝ በጣም እጅግ ዝግጁ ስለሆንኩኝ እኔ ለራሴ ከማንኛውም ሱስ ጠብቄ ወደ ሱስ ላሉ ወጣቶችም ለማውጣት የተቻለኝን ሁሉ አደርጋለሁ፣ ስለዚህ እመጣለሁ ብሎ በአንድ ቃል እንደተናገራቸው በዚህ ተግባር ደግሞ እጅግ እንደተደሰቱ ገልጿል። እነዚህ የአቪዬሽኑ አመራሮች ደግሞ ለአዶናይ ካሰብነው በላይ ከጠበቅነው በላይ ሆኖ አግኝተነዋል። ምክንያቱ ለዚህ ስራ ደግሞ ከመረጥነውና ካሰብነው ይልቅ ትልቅ ሆኖ አግኝተነዋል። በተግባር ደግሞ እጅግ ተደስተናል። ገና ሳይወጣ እዚህ እንዳለ ስራው እንደጀመረ ይህ ስራ ደግሞ በእኛ ላይ ገና ስንጠራው ይህን ስራ የመረጥነው እንዲሰራ ከመግባቱ ወደዚህ እሱን ጀምሮታል። ስለዚህ ምንም የሚያሰጋን ነገር የለም። ይህ አምባሳደርነት ወደ ትልቅ ነገር እንደሚያደርሰው አንጠራጠርም ብለው ለአዶናይ አሞካሽተውታል። ስለዚህ አሁን ከዚህ ከአዶናይ የሚጠበቀው ወደ አፍሪካ ወደ ምስራቅ አፍሪካ ተሸጋግሮ አፍሪካ ሙሉ ተቆጣጥሮ ወደ አውሮፓና አሜሪካ እንደሚሸጋገርበትም ግልጽ ሆኗል። ባለፈው እንደተመለከትነው በታንዛኒያ ከሚኖሩ ከነጫባ ተብለው የሚወሩ በቲክቶክ ዓለም ደግሞ ትልቅ ተቀባይነትና ትልቅ ተከታታይ ያላቸው ስለ አዶናይ ሲያወሩ ሰምተናል ማለት ነው። ስለዚህ አዶናይ ቀስ ወደ ቀስ ብሎ ወደ ላይ እየተምዘገዘገ ያለ ትልቁ ሚሳኤል የኢትዮጵያ መሆኑ አረጋግጧል ማለት ነው። ስለዚህ አዶናይ አሁን ያለበት የወጣበት መንገድ ብዙዎችን አስደስቷል። ለዛሬ የተመረጠበትን አምባሳደርነት ይገባዋል፣ ከዚህ በላይም ይገባዋል ተብሏል አዶናይ ማለት ነው። ስለዚህ የአዶናይ ግስጋሴ እንዴት እያያችሁት ነው እናንተስ ክቡራን ተመልካቾቻችን? ስለዚህ ለአዶናይ ለዛሬ ይዘንላችሁ የመጣን በተመረጠው አምባሳደርነት ትልቅ እንደ ሰበር ዜና ሆኖ እየቀረበ ይገኛል ለዛሬ ማለት ነው። ስለዚህ ለዛሬ ይዘንላችሁ የመጣነው እኛንም ስለ አዶናይ ትልቁ ዜናና ትኩስ ዜና ነው። ሁሌ እንደዚህ አዳዲስ ዜናዎች እንዲደርሳችሁና ትኩሶቹን እውነተኛዎቹ እንዲመጣችሁ ላይክ አድርጉን፣ ሰብስክራይብ አድርጉን። ከዛ ቤተሰብ እንሁንና ያለው እውነታ ወደናንተ እናደርሳለን። ሰዓታችሁ፣ ጊዜያችሁ ሰውታችሁ ስለተከታተላችሁን ደግሞ ከልብ እናመሰግናለን። በስተመጨረሻም ራሳችን ከሆነ ይሁን ሱስ ጠብቀን ልክ እንደ አዶናይ ዓላማ ያለን ወጣቶች ሆነን በዓላማችን እንድኖር
ለኛ ተርፈን ለቤተሰቦቻችን እንድንሆን ከነዚህ ከሱሶች ከተለያዩ ሱሶች ነፃ ወጥተን ራሳችን ጠብቀን ትልቅ ዜጋ ሆነን እንደ አዶናይ ከኛ ጋር ላሉም ሆነ ከኛ በታች ላሉ ወጣቶች ለማገዝ እንድንጥር ወይም እንድንሰራ ከነዚህ የአዶናይ ከሚያደርጋቸው እሱን ማድነቅ ብቻ ሳይሆን እሱን መምሰልም እኛ ያስፈልገናል ማለት ነው። ስለዚህ ስለተከታተላችሁን ከልብ እናመሰግናለን። ቻው ቻው።